ሃርቫርድ ውስጥ በተደረገ ጥናት ሶሻል ሳይኮሎጂስት የሆነው ዶክተር ዴቪድ መክሌላንድ አንድ አስገራሚ መረጃ ይዞ ወጥቶ ነበረ። 95 በመቶ የሚሆነውን እድገታችሁን ወይንም ደግሞ ውድቀታችሁን የሚወስኑላችሁ አብዛኛው ጊዜ ከዙሪያችሁ የማይጠፉ የሰዎች አይነትን ተመልክታችሁ ነው ይላል። አሁን ይሄ ምናልባትም ለሁላችንም በጣም አስደናቂ ወይንም ደግሞ አስገራሚ እውነታ ላይሆን ይችላል። እስከ ዛሬ ድረስ የምናውቀው ነው። አንዳንድ ሰዎች በህይወታችን ወደ ኋላ ሲጎትቱን፣ ሌሎች ደግሞ በህይወታችን እያንሰራራን እንድንሄድ ከኋላ ሆነው የሚገፉን ናቸው። ስለዚህ በዛሬው ቪዲዮ በደንብ በጥልቀት የምንመለከተው የትኞቹን አይነት ሰዎች መሸሽ እንዳለብን ነው። በዛ ብቻ አያበቃም። ሰዎችን ችላ የማለት ጥበብ ወይንም ደግሞ የመዝጋት ጥበብን መልመድ አለብን። የማይጠቅሙን ሰዎች ከሆኑ እነሱን እየዘጋን ወይንም ደግሞ ከነሱ ጋር ያለንን ኮንታክት እያጠፋን እንሄዳለን። ምናልባትም ይህንን ሌክቸር በእንግሊዝኛ ብንቀይረው how to ignore people እንለው ነበረ። ፒፕል ስላችሁ ሁሉንም ያገኛችሁትን ሰው ሳይሆን ኔጌቲቭ የሆኑትን ወይንም ደግሞ በህይወታችሁ ምንም ፋይዳ የማይጨምሩላችሁን ነው። እውነታውን ከተመለከታችሁ ከእንደነዚህ አይነት ሰዎች ጋር እየዋላችሁ መቼስ በህይወታችሁ ፖዚቲቭ የሚባል ወይንም ደግሞ አዎንታዊ ለውጥ መጠበቅ አትችሉ። ሌላው ይቅርና በህይወታችሁ ሁሉንም ነገር በትክክል እየሰራችሁ ጨርሳችሁ ነገር ግን እቺ ነገር ከሳታችኋት ማለትም ደግሞ መዋል ከሌለባችሁ ሰው ጋር እየዋላችሁ ከሆነ ከስኬታችሁ የበለጠ የመውደቂያ እድላችሁ የበለጠ ከፍ ይላል። እነዚህ ሰዎች በህይወታችን ሁሌም አሉ። ሁሌም ከመኖራቸው የተነሳ ተላምደን ቁጭ ያልናቸው ሰዎች ናቸው። ስለዚህ የቅርብ ቤተሰብ ወይንም ደግሞ የልብ ጓደኛ እንኳን ቢሆኑ እንግዲህ ማስጠንቀቂያው ለእናንተ ነው። አንደኞቹ ምን አይነት ሰዎች ናቸው ካላችሁ ድራማ ኩዊን የሚባሉት ሁልጊዜም በህይወታቸው ችግር የማይጠፋ በተጨማሪም ደግሞ ሁልጊዜ የሰውን አቴንሽን ወይንም ደግሞ ትኩረት የሚሹ ማንነታቸውን ቀረብ ብላችሁ ስታዩ በጣም ማራኪ የሚባሉ ወይንም ደግሞ ደመቅ ብለው የሚገኙ አይነት ሰዎች ይመስላሉ። ነገር ግን ህይወታቸው ውስጥ ደግሞ ጠለቅ ብላችሁ ካያችሁ ድራማ ብቻ ነው። ሁሉም ነገር ግርግር ነው። ከነሱ ጋር ጓደኛ ሆናችሁ ወይንም ደግሞ ተቀራረባችሁ ማለት ምን ማለት ነው? የእነሱን ችግሮች የመፍታት ኃላፊነት አለባችሁ ማለት ነው። ምንም ችግር የለውም። ጥሩ ጓደኛ ከሆናችሁ የጓደኛችሁን ችግር መፍታት አለባችሁ አይደል? እሺ፣ እሱንም ማረጋችሁ። ነገር ግን ሌላ ችግር ይዞ ይመጣሉ። እሱንም ትቀርፉታላችሁ። አሁንም ሌላ ችግር ይመጣል። እናንተም እየቀረፋችሁ ስታልፉ እነሱም ጭራሽ እያባሱት ሲመጡ የችግሮቹ ብዛትና ጥልቀታቸውን ከፍ እያለ ሲመጣ እናንተን እያሰጋችሁ ይመጣል። አንድ ነገርም ትገነዘባላችሁ። ችግርና እነዚህ አይነት ሰዎች በፍጹም ሊለያዩ አይችሉም ወይንም ደግሞ የህይወታቸው አንዱ አካል ሆኗል። ያለ ችግርም መኖር የሚችሉ አይነት ሰዎች አይደሉም። በሚያከናውኑት ነገር ውስጥ እንዳለ ተመልካች ይፈልጋሉ። የሰዎች ትኩረት ለነሱ ልክ እንደ ምግብ ነው። እናንተንም የሚቆጣጠሩበት መንገድ በጣም እርጀንት የተባለ ወይንም ደግሞ አስቸኳይ የሚባል ችግር ይዘውባችሁ በመምጣት ነው። እናንተም የነሱን ችግር ለመቅረፍ ብላችሁ ከፍ ዝቅ ስትሉ የራሳችሁን ህይወት ጠልፋችሁ እንደተቀመጣችሁ ትገነዘባላችሁ። የራሳችሁም ህይወት በእነሱ ድራማ እየተሰረቀና እየተያዘ ይመጣል ማለት ነው። ማንም የሚያግዛቸው እንደሌለና በጣም ደካማ ቢመስሉም ማስተር የሚባሉ ማኒፑሌተሮች ናቸው። እነሱ የሚፈልጉትን ነገር እንድታደርጉ እናንተን የጥፋተኝነት ስሜት እንዲሰማችሁ ያደርጋሉ። ስለዚህ ያንን ትሪገሪንግ ኢሞሽን እናንተ ላይ ይለቁባችሁና አይ እሷን እንደዚህ መበደል አልፈልግም፣ እሱንም እንደዚህ ማንገላታት አልፈልግም ብላችሁ እናንተ ማትፈልጉትን ነገር ማድረግ ትጀምራላችሁ። እንቅስቃሴያቸው ውስጥ ፓተርን ይነበባል። የሚሄዱባት የተወሰነች መንገድ አለች። ያቺን መንገድ 10 ጊዜ እየደጋገሙ ሁሉም ሰው ላይ ይራመዳሉ። ምናልባት እናንተ ባትፈልጉ እንኳን አንተ ብቻ ነህ ልትረዳኝ የምችለው፣ አንቺ ብቻ ነሽ ልትረጂኝ የምችይው፣ እባክሽን ይሉሻል። የሰው ልጅ ደግሞ በህይወቱ የሚፈልጋቸው 2 ነገሮች አለ። 1 መወደድ፣ 2 ደግሞ አክሰፕታንስ ማግኘት ወይንም ደግሞ ተቀባይነትን ማግኘት። ኢጓችሁ ይህንን 2 ነገር ስለሚፈልግ ብቻ እናንተም ደግሞ ጥሩ ሰው መስላችሁ መቅረብን ስለምትፈልጉ የእነሱ ማኒፑሌሽን ታክቲክ እናንተ ላይ በደንብ ይሰራል ማለት ነው። ምክንያቱም እናንተ ይህንን ሰው ባግዘው እንዲህ አይነት ስሜት ይሰማኛል ወይንም ደግሞ ያ ሰው ጥሩ ሰው ነው ብሎ ያወራልኛል ብላችሁ ነው የምታስቡት። እንደ ድንገት ሆኖ ግን ባይመቻችሁ ወይንም ደግሞ ችግራቸውን ለመቅረፍ እዛ ቦታ ላይ ባትገኙ ጨዋታውን እንዴት 360 ዲግሪ አዙረው እናንተ ላይ እንደሚያደርጉት በጣም ነው የሚገርማችሁ። ሶፊሽ ወይንም ደግሞ ለራሱ ብቻ የሚያስብ ስግብግብ ይሏቸዋል። እስከዛሬ ያደረጋችሁላቸው ነገሮች ለእነሱ ከምንም አይቆጠርም። ከመጀመሪያውም እነሱ የእናንተን ውለታ አስበውላቸው አያውቁም። 2 የሰው ልጆች አንድ ላይ የተግባቡ የሚቀጥሉት እንዴት ነው ካላችሁ የሪሌሽንሽፕ ወይንም ደግሞ የፍሬንድሽፕን መሰረታዊ ህግ ካልጣሱ ነው። ያም ደግሞ መስጠትና መቀበል ወይንም ደግሞ ጊቭ ኤንድ ቴክ ነው። ይህም ፕሪንሲፕል በደንብ የሚሰራው ሚውቹዋል ኢንትረስት ላይ ሲመሰረት ወይንም ደግሞ ሁለቱን ሰዎች በሚያግባባቸው ነገር ላይ ሲቆም በክብር ሲታጀብና መተዛዘን በመካከላቸው ሲኖር ብቻ ነው። ድራማ ኩዊኖች ግን የሚፈልጉት 2 ነገር ነው። አቴንሽን ወይንም ደግሞ የሰዎችን ትኩረትና ከሰዎች የሚጠብቁት ሙገሳ ይኖራል። እነዛን ነገሮች ፍስፍስ አድርገው ከእናንተ ይወስዳሉ። መልሰው ግን እናንተ ያንን ነገር እንዲሰማቸው ያደርጉም። አሁን ሳይካያትሪስቶች ስለ ድራማ ኩዊኖች ሲያወሩ ይህ ባህሪ አእምሯቸው ውስጥ ዋየር ተደርጓል ወይንም ደግሞ ፕሮግራም ተደርጓል ይላሉ። ምናልባት በጄኔቲክስ ወይ ደግሞ በትራማ በልጅነት ወይንም ደግሞ በአዋቂ እድሜያቸው ባጋጠማቸው አስደንጋጭ ነገር ወይንም ደግሞ በዙሪያቸው ባሉ ሰዎች። ታዲያ እነሱ ያንን ባህሪያቸውን እንዲቀይሩ ምንም ነገር ማድረግ ባንችልም እኛ
ግን እንዴት ሪስፖንድ እንደምናደርግ ወይንም ደግሞ እንዴት ምላሽ እንደምንሰጥ በደንብ መቆጣጠር እንችላለን። የመጀመሪያውና በደንብ ልትጠቀሙት የሚገባው መንገድ ሴቲንግ ባውንደሪስ ወይንም ደግሞ የራሳችሁን ድንበር መስራት ማለት ነው። ልክ በእናንተና በእነሱ መካከል አንድ ቀይ መስመር ማስመር፣ ያቺንም መስመር እንዳያልፏት መናገር። እናንተ የዛ ሰው ወላጅ እስካልሆናችሁ ድረስ ያ ሰው በፈለገበት ሰዓት ሊደውል አይገባም። ከደወለም መደወል ያለበትን ሰዓት ትነግሩታላችሁ። ያንን ሰዓት እያለፈ የሚደውል ከሆነ ግን ያንን ሰው እያለ ማናገር ወይንም ደግሞ ችላ ማለት። ነገር ግን እናንተ በፈቀዳችሁበት ሰዓት ወይንም ደግሞ አቬይለብል በሆናችሁበትና ነፃ በሆናችሁበት ሰዓት ላይ ቢደውሉባችሁ ምን እየተሰማችሁ ነው ወይንም ደግሞ how are you feeling የሚለውን ነገር በፍጹም እንዳትጠይቁ። ምክንያቱም ለእነሱ በር እየከፈታችሁላቸው ነው። በደንብ ኮምፕሌን እንዲያረጉ ወይንም ደግሞ በደንብ እንዲያማሩ መንገድ እናንተ ከከፈታችሁ ለእነሱ ልክ እንደ ምስራች ቀን ነው። ችግራቸውን ላገኙት ሰዎች ባወሩ ቁጥር ችግራቸው እርግፍ ብለው መሄድ ይመስላቸዋል። ስለዚህ ማውራቱን አያቆሙትም። ቅድም ያልኳችሁን ነገር በደንብ አርጋችሁ አስታውሱ። ሰዎቹ ችግር ነው የሚፈልጉት። ችግርን ካገኙ በኋላ ደግሞ ያንን ችግር ተጠቅመው የሰዎችን አቴንሽን ወይንም ደግሞ ትኩረት ነው የሚፈልጉት አላልኳችሁ? ስለዚህ እንዴት ነው ምን አዲስ ብላችሁ በጠየቃችሁ ቁጥር እናንተም ቁጭ ብላችሁ ለማዳመጥ ዝግጁ መሆን አለባችሁ። ምሬት ነው። ኑሮ እንዴት እንደከበዳቸው፣ ህይወት እንዴት እየመታቻቸው እንደሆነ፣ ማንም እንደማይረዳቸው፣ ሁሉም ሰው እነሱን እንዴት እንደሚጨቁን ሁሉንም ነገር ቁጭ ብለው ማውራት ይጀምራሉ። አይበለውና እናንተም የማይሆን ጥያቄ ጠይቃችሁ እንዴት ተሰማችሁ ወይንም ደግሞ ምን እየተሰማችሁ ነው ስትሏቸው እነሱም ችግራቸውን መለፍለፍ ጀመሩ። ያንን ሁሉ ድራማ ለእናንተ ቁጭ አርገው ሲነግሯችሁ ያንን ድራማ መሸለም የለባቸው ወይንም ደግሞ ስለነገራችሁ ጥሩ ስሜት መልሰው እንዲሰማቸው ልታረጉ አይገባም። ስለዚህ ሪስፖንድ ማድረግ ታቆማላችሁ ማለት ነው። ብቻቸውን ያወሩ እስኪመስላቸው ድረስ ከእናንተ ምንም አይነት ሪዋርዲንግ የሚባል ነገር አይመጣም። መቸገራቸውን ወይንም ደግሞ መጎዳታቸውን ቁጭ ብለው ሊነግሯችሁ ይችላሉ። እናንተ እንዳልሰማ ቁጭ በሉ። ምክንያቱም የሚፈልጉት አቴንሽን ነው። መጥፎ ስሜት እየተሰማሽ መሆኑ በጣም ያሳዝናል፣ ነገር ግን ስራ አለብኝ ብላችሁ መሄዳችሁ ሳይሻል አይቀርም። ከእንደነዚህ አይነት ሰዎች ጋር ጊዜ ካሳለፋችሁ በኋላ ኤነርጂያችሁ በጣም ምጥጥ ነው የሚለው። ወስደውታል። ምንም የሚቀራችሁ ነገር የለም። ምንም ሳታረጉ ይደክማቸዋል። ስለዚህ ለብቻችሁ መሆንን ምረጡ። ሀሳባችሁን ሰብሰብ አድርጋችሁ ከራሳችሁ ጋር ጊዜ ያሳልፉ። ሰዎቹ የዋዛ አይደሉም። እያንዳንዱን ኤነርጂያችሁን ነው የሚወስዱት። ስለዚህ በመጨረሻ ይህንን ሰው ለማገዝ ምንም ያህል ሞክራችሁ ሳይሳካላችሁ ሲቀር ከዚህ ሰው ሽሹ። እገሌ ዘጋኝ ወይንም ደግሞ እንትና ዘጋችኝ ብለው ሊያወሩ ይችላሉ። ትክክለኛውን ነገር ነው ያረጋችሁት። የምታውቁት በጣም የቅርብ ሰው ወይንም የቅርብ ጓደኛችሁ ዘመዳችሁ ከሆነ እነዛን ሰዎች መዝጋት ወይንም ደግሞ እነዛን ሰዎች ችላ ማለት ቀላል አይሆንም። ጊልት ወይንም ደግሞ የጥፋተኝነት ስሜት ሁሌም አብሯችሁ ይኖራል። ስለዚህ ያንን ስሜት ከራሳችሁ እየገፋችሁ ልታስወጡ ይገባል ማለት ነው። ያንንም ለማድረግ ደግሞ ራሳችሁን ዲስተንስ ማድረግ አለባችሁ። እነዚህን ሰዎች ኢግኖር ማድረግ መቻልም አለባችሁ። ምንም ነገርን መቀየር ከቻልን መቀየር የምንችለው መጀመሪያ ራሳችንን ስንቀይር ነው። ስለዚህ ለእነዚህ አይነት ሰዎች ሪያክት የምናደርግበትን ወይንም ምላሽ የምንሰጥበትን መንገድ መቀየር የምንችል ከሆነ ሌሎች ነገሮች ይቀየራሉ ማለት አይደል? ስለዚህ ሁልጊዜም ልትረሱ አይገባም። ድራማ ኩዊን ወይንም ደግሞ ሁልጊዜ ከሰዎች ትኩረት የሚፈልጉ ሰዎች ካሉ፣ ችግራቸውን ሁሌ ማውራት የሚወዱ ሰዎች ከሆኑ ሽሹ። ከነሱ ዞር ብትሉ ይሻላል። ከድራማ ኩዊኖች ጋር የሚያመሳሰላቸው ሌሎች አይነት ሰዎች ደግሞ አሉ። እነዚህንም ሰዎች በደንብ አርጋችሁ መዝጋት አለባችሁ። በህይወታችሁ አያስፈልጓችሁም። እነዚህም ሰዎች በህይወታችሁ ልታስደስቷቸው በጣም ሞከራችሁ፣ ነገር ግን ማድረግ ሳትችሉ ወይንም ደግሞ ሳታስደስቷቸው የቀራቸው ሰዎች ናቸው። ዲማንዲንግ ከሆኑ ሰዎች ጋር ብዙዎቻችን ዲል አድርገናል ወይንም ደግሞ ተገናኝተናል ብዬ አምናለሁ። ሁልጊዜም ይህንን አከናውንልኝ፣ ይህንን ነገር አድርግልኝ ማለታቸው አይቀርም። እነሱንም ላለማስከፋት ወይንም ደግሞ እነሱንም ደስተኛ አድርገን ለመቀመጥ ማድረግ የማንፈልገውን ነገር ወይንም ደግሞ ከፍራቻ ተነስተን የምናረጋቸው ብዙ ነገሮች አሉ። ነገር ግን ምንም ያህል ብንለፋ፣ ምንም ያህል ጥረን ያንን ነገር ብናደርግላቸው መቼም ቢሆን በቂ ሆኖ አይታያቸውም። ሁልጊዜ የሚያማሩበት ነገር አለ። ብዙውን ጊዜ ይህንን የምንመለከተው የባል ወይንም ደግሞ የሚስት ቤተሰቦች ላይ ነው። እንዲህ አይነት ሰው ከመካከላቸው አይጠፋም። ሁልጊዜ ሚስትየዋን ወይንም ደግሞ ባልየውን የሚያስጨንቅ ሰው፣ ይህንን ለዚህ ልጅ ማድረግ አለብሽ፣ ለባለቤት ይህንን ማድረግ አለብህ፣ በማያገባቸው ነገር ጥልቅ እያሉ ሁሉንም ነገር የሚበጠብጡ፣ በተጨማሪም ደግሞ የራሳቸውንም ኢንትረስት እያስቀደሙ እነሱ የሚፈልጉትን ነገር እናንተ እንድታከናውኑ ይጠብቃሉ። እናንተም በክብር በፍራቻ ጸብ ላለማስነሳት ብላችሁ ያንን ነገር ለማድረግ ትሞክራላችሁ። የአቅማችሁንም ትጥራላችሁ። ነገር ግን በቂ ሆኖ አይገኝም። መቼም ቢሆን በእናንተ ፊት ደስተኛ ሆነው ተመልክታችኋቸው አታውቁም። እየሳቁ እየተጫወቱ የነበሩ ሰዎች እንኳን ቢሆኑ ልክ እናንተ ስትመጡ ፊታቸውን ወዲያውኑ ይቀያይሩትና ኮስተር ይላሉ። እናንተም እነሱ የሚፈልጉትን ነገር በማድረጋችሁ ወይንም ደግሞ በማከናወናችሁ በእነሱ የምትወደዱ ወይንም ደግሞ የተሻለ ሰው የሚያደርጋችሁ ይመስላችኋል። ስለዚህ ይህ ዲዛይር በውስጣችሁ እስካለ ድረስ እነሱን ፕሊዝ ለማድረግ ወይንም ደግሞ ለማስደሰት ብላችሁ መልፋታችሁ አይቀርም። መቼም ቢሆን ግን እነሱ በእናንተ ፊት ደስተኛ አይሆኑላችሁ። እናንተም መፍትሄው ሁልጊዜ ለነሱ እሺ ማለት ነው ብላችሁ ማሰባችሁ ትልቅ ስህተት ሆኖባችኋል። እንደውም እንድትናቁ መንገድ
የሚከፍትላችሁ መንገድ ነው። ግራ ይገባችኋል። ማድረግ ያለባችሁንም ነገር ታጣላችሁ። እዛ ስቴት ላይ መቆየት ደግሞ ለእናንተ ጤናማ ነው አይባልም። ምክንያቱም በራሳችሁ ፍላጎት ወይንም ደግሞ በራሳችሁ ፈቃደኝነት እየተንቀሳቀሳችሁ አይደለም። እነሱ ስላዘዟችሁ ነው ወዲና ወዲያ ስትሉ የምትከርሙት። ያ ደግሞ እናንተን ይጥላል። ወደ ቤት ስትገቡ ጫማችሁን የምትጠርጉበት ምንጣፍ አለ አይደለ? ዶርማት የሚባለው ልክ እንደዛ ነው እናንተን ትዊት የሚያደርጓችሁ። አላፊ አግዳሚው እንዳለ እናንተን እየረገጠ መብታችሁን እየጣሰ እናንተንም እያሸማቀቀ ያልፋል። እናንተ ደግሞ እዛ ቦታ ላይ መገኘት አትፈልጉም። ምንም ያህል ብትለፉላቸውም ስራችሁ ምንም አይባልም። እነሱም ቁጭ ብለው ሊያደንቁላችሁ አይችሉም። ለማትመሰገኑበት ነገር ደግሞ ለምን ትለፋላችሁ? ልፋታችሁን አቁሙና እምቢ በሉ። አሁን ይህንን ሁሉ ጥፋት እነሱ ላይ ያላከኩ ወይንም ደግሞ እነሱ ላይ ያስቀመጥኩ አይደለም፣ የእናንተም ጥፋት ነው። ምክንያቱም ትክክለኛው ፊሊንጋችሁ ወይንም ደግሞ ስሜታችሁ ያንን እያንጸባረቀ አይደለም። እናንተ እነሱን ለማስደሰት ብቻ ብላችሁ የምታደርጉት ነገር አይደለም። ፒፕል ፕሊዘር ሆናችሁ የቀራችሁት ለምንድን ነው? ሰዎችን ማስደሰት ብቻ የፈለጋችሁት ለምንድን ነው? እናንተ የማትፈልጉትንም ነገር እያደረጋችሁ እነሱ እንዲደሰቱ የፈለጋችሁት ለምንድን ነው? የሆነ ማምለጥ የፈለጋችሁት ኢንሴኪዩሪቲ አለ። እናንተ የማትተማመኑበት የምታፍሩበት ጎን ናችሁ። ከዛ ጎን ጋር ላለመገናኘት ወይንም ደግሞ ላለመጋፈጥ ብቻ ብላችሁ ሌሎች ሰዎች በህይወታችሁ ላይ እንዲቀልዱ እየፈቀዳችሁ ነው። እምቢ የማለት ፍርሃት ስላለባችሁ ወይንም ደግሞ ሌሎችን ማስከፋት ስላልፈለጋችሁ፣ በሌላ መልኩም ከተመለከትነው ደግሞ ከሰዎች ትችት መቀበል ስላልቻላችሁ፣ ብቸኛም መሆን ስለማትፈልጉና የጥፋተኝነት ስሜትም እንዳይሰማችሁ ብቻ ብላችሁ ይህንን ሁሉ ነገር ማከናወን አይጠበቅባችሁም። ስለዚህ በደንብ ቀጥ ብላችሁ ቆሙ። ይህንን ስል በአቋማችሁ ማለቴ ነው። ያ ሰው ድጋሚ እሱ የሚፈልገው ነገር እንዲከናወን እናንተ ጋር ሲመጣ ወዲያውኑ ነው እሺ አትበሉ። እናንተ የምትፈልጉትን ነገር ማሰብ መቻል አለባችሁ። ቅድሚያ የምትሰጧቸው ወይንም ደግሞ ቫሊዩ የምታደርጓቸው ነገሮች ምንድን ናቸው? ለእናንተ ቫሊዩ ያላቸውን ነገሮች እያሰባችሁ እነዛን ነገሮች እያስቀደማችሁ ታልፋላችሁ ማለት ነው። እነሱ ግዴታ የፈለጉት ነገር መፈጸም የለበትም። እናንተ የምትፈልጉት እናንተ የምታስቀድሙት ነገር ምንድን ነው? ይህንን ነገር በደንብ ማሰላሰል አለባችሁ። ቲንኪንግ ኮንሽስሊ ወይንም ደግሞ ንቁ ሆኖ ማሰብ በጣም ከባድ ነገር ነው። ልምምድ ይጠይቃል። ሌላኛው መንገድ ድምጻችሁን ማሰማታችሁ ነው። የምትፈልጉትን ነገር የመግለጽ መብት አላችሁ። ሁሉም ሰው የራሱ የሆነ ኦፒኒየን ወይንም ደግሞ አስተያየት አለው። ያንን ለመግለጽ እንዳትሸማቀቁ። አስተያየታችሁን ወይንም ደግሞ የግል ምልከታችሁን ስላንጸባረቃችሁ ብቻ ዲማንዲንግ ነው ወይንም ደግሞ ሰውን ማዘዝ ነው ብላችሁ እንዳታስቡ። አንዳንድ ጊዜ ሰዎችን ሰው እንደሆናችሁ ማስታወስ ይጠበቅባቸዋል። እኔም ሰው ነኝ። እኔም የራሴ ፍላጎት አለኝ። እኔም ለራሴ ያስቀመጥኳቸው ነገሮች አሉ። እነሱ ጋር ነው የምሄደው። ራሴን የምንቀሳቀሰው ማለት አለባችሁ። የምትፈልጉትን ነገር እያወቃችሁ ነገር ግን ለሰዎች ብላችሁ በሼም ወይንም ደግሞ ይህንን ሰውዬ እንዳላስቀይመው እንዳላሳፍረው በማለት ማድረግ የማትፈልጉትን ነገር የምታደርጉ ከሆነ ቆም በሉና ድምጻችሁን ማሰማታችሁን አረጋግጡ። የራሳችሁን ሀሳብ፣ የራሳችሁን ቫሊዩ ወይንም ደግሞ ራሳችሁ ዋጋ የምትሰጡትን ነገር በደንብ አድርጋችሁ ልትናገሩ ይገባል። ያንን ስታደርጉ ደግሞ የማይቀርላችሁ ጉዳይ ይመጣል። እምቢ ማለት ይኖርባችኋል። እምቢ ማለትንም መልመድ አለባችሁ። እምቢ ለማለት በጣም የሚከብደው ወይንም ደግሞ የሚቸገር ሰው መሆን የለባችሁ። የሚያስጨንቋችሁ ነገሮች እንድታደርጉ ከታዘዛችሁ ወይንም ደግሞ መሆን የማትፈልጉትን ነገር እንድትሆኑ ከተጠየቃችሁ እምቢ በሉ። ምን ችግር አለው? ያው እንደማወራው ቀላል አይሆንም። ትንሽ ልምምድ ይጠይቃል። ነገር ግን ልምምዱ የሚያስፈልጋችኋል ነው ምለው። ነገር ግን ለሰዎች ልታሳውቁ ይገባል። እናንተ ማድረግ የማትፈልጉትን ነገር የማድረግ ግዴታ የለባችሁም። ማድረግ ካልፈለጋችሁ ያንን ነገር አላረግም ማለት በቂ ነው። ያንንም ነገር ለምን ማድረግ እንዳልፈለጋችሁ ምክንያት ማስቀመጥ አይጠበቅባችሁም። እናንተም ሰው ናችሁ፣ መምረጥ መብት አላችሁ። ስለዚህ እምቢ ለማለታችሁ ምክንያት ወይንም ደግሞ ሰበብ ልትደረድሩ አይገባም። አይመለከታቸውም። እምቢ የሚባለው መልስ ከበቂ በላይ ነው። ሌሎች አይነት ሰዎች ደግሞ አሉ። ኔይሴየርስ ይባላሉ። ሁልጊዜም በምትሉት ነገር የማያምኑ ወይንም ደግሞ በህልሞቻችሁም በምታደርጉት ነገር እምነት የጎደላቸው ከራሳቸውም እምነት መጉደል ተነስተው የእናንተን እምነት ለማጉደል የሚሞክሩ ሰዎች፣ ሁልጊዜ የምታደርጉትን ነገር ለማጣጣል ወይንም ደግሞ አያልፍልህም፣ አይሳካልህም የሚሉ አይነት ሰዎች ናቸው። ማህተማ ጋንዲ አንድ የተናገረው ነገር ነበር። መጀመሪያ ችላ ይሏችኋል። ከዛ በኋላ እናንተ ላይ መሳቅ ይጀምራሉ። አልሆን ሲሏችሁ እናንተን መቃረን ይጀምራሉ። በመጨረሻም ግን ታሸንፋላችሁ ይላል። ስትደናቀፉ ለመሳቅ የተዘጋጁ ሰዎች ናቸው። ልክ አንድ ነገር ሲመታችሁ ወይንም ደግሞ እግራችሁን እንቅፋት ሲመታው አላልኩህም፣ አላልኩሽም፣ ይህንን ነገር ቢቀርብሽስ አላልኩም ይላሉ። የእናንተንም ህልም የእናንተንም እምነት እየሸረሸሩ የሚሄዱት በዚህ መንገድ ነው። ለእንደነዚህ አይነት ሰዎች ጆሮ ከሰጣችሁ መጨረሻችሁ እናንተም ልክ እንደነሱ ነው። እውነታቸውን ነው። ነገሮች በቀላሉ አይሳኩም ወይንም ደግሞ ሁሉም ነገር መሳካት አይችልም፣ ኢምፖሲብል ነው ብላችሁ ትቀመጣላችሁ። ስለዚህ እንደነዚህ አይነት ሰዎች በህይወታችሁ መጥተው የሆነ አስተያየት ለመስጠት ወይንም ደግሞ እናንተ ይህንን ማድረግ የለባችሁ ማለት ሲጀምሩ የእነሱን ምልከታ ሙሉ ለሙሉ ልትቀይሩት ይገባል። ጨዋነት በተሞላበት መልኩ ይሄ ነገር አያስፈልገኝም ወይንም ደግሞ የእናንተን አስተያየት አልጠየቅኩም ማለት ትችላላችሁ። እኔ ደህና ነኝ፣ ለራሳችሁ ብቻ አስቡ ብላችሁ እነሱን ሰዎች መልሳችሁ ስታዞሯቸው ደንግጠው ነው የሚሄዱት። ምክንያቱም የጠበቁት ሬስፖንስ አይደለም። ምናልባትም ከእናንተ ዞር ብለው ሄደው የእናንተን ውድቀት እየተመኙላችሁ የሚቀመጡ ምቀኞች ሆነው ይቀሩ ይሆናል።
ነገር ግን ምን ጨነቃችሁ? ቢያንስ ከእናንተ ትከሻ ላይ ተነስተዋል። አይ ይሄንን አይነት መንገድ ለመውሰድ እኔ ያን ያህል ደፋር አይደለሁም፣ ሌላ መንገድ ይሻለኛል ካላችሁ ደግሞ ሀሳባቸውን እንደተቀበላችሁ ምሰሉ። ማስመሰል መቼስ አይከብዳችሁ። ያላችሁትን ነገር እቀበላለሁ፣ እስቲ ሞክራለሁ፣ የሆነልኝንም ነገር አሳውቃቸዋለሁ ብላችሁ ልክ እንደተስማማችሁ ሆናችሁ ሂዱ። እነሱ ልክ እንደተሰሙ ሲገባቸው ያንን ሁሉ ፕሬሸር ወይንም ደግሞ ጫናውን እርግፍ አድርገው ይተውታል። እናንተም ድምጻችሁን አጥፍታችሁ ስር በስር መንቀሳቀስ ትችላላችሁ ማለት ነው። ስለዚህ ችላ ማለት ያለባችሁን ሰዎች በደንብ ችላ በሉ። ዘጋችሁኝ ቢሉ ነው። መዝጋትም ያን ያህል መጥፎ ነገር ሆኖ አይደለም፣ እናንተ መንገዳችሁን ስለመረጣችሁ እንጂ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።